መጀመሪያ ያው እንደተለመደው ሬዲዮ ፋና በተለይም ሞጋች ፕሮግራም ይሄንን የሀሳብ ገበያ ፈጥሮ ሀሳባችን እንድናንሸራሽር ስለፈቀደ ማመስገን እፈልጋለሁ። ያው በዚህ በተመሳሳይ መድረክ በተለያየ ቶፒክ ላይ ወይም ርዕሰ ጉዳይ ላይ ተነጋግረንም ነበር። አሁን ወደ ተነሳው ነገር በቀጥታ ስገባ ግን አሁን ያለውን ወቅታዊ ሁኔታ እንዴት ነው የምንረዳው ብለ ያነሳው ጉዳይ አለ። ቅድም የተጠቃሚነት ጉዳይ የዲሞክራሲያዊ ስርዓት ግንባታ ላይ እየቀረቡ ያሉ ነቀፌታዎችን እና የመሳሰሉት ተነስተዋል። እንግዲህ በኢህአዴግ አስተዳደር ይህች ሀገር ከመተዳደር ከጀመረችበት ጊዜ ጀምሮ ኦልሞስት ሩብ ክፍለ ዘመን ነው 25 አመታት። ስለዚህ አሁን የሚታዩና እየገዘፉ ከጊዜ ወደ ጊዜ እየተባባሱ የመጡ ችግሮች እንደው ዝም ብለው ያስተዳደርና ተራ የልማት ተጠቃሚነት ቅሬታዎች ናቸው ወይስ ስር የሰደደ መዋቅራዊ ደንቃራ አለበት የሚለው መፈተሽ ያስፈልጋል በአግባቡ። ስለዚህ በዚህ ሁኔታ ነው ስመለከተው በህገ መንግስቱን በግልጽ ሰፍሮ የነበረው አንድ የጋራ የፖለቲካና የኢኮኖሚ ማህበረሰብ መፍጠር የሚል ዓላማ ነው። ነገር ግን ከ25 አመታት ጉዞ በኋላ እያየን ያለነው የክልላዊነትና በብሔር ተኮር ለዛውም አክራሪ ብሔርተኝነት ሊባል የሚችል በኢህአዴግ ደግሞ ተርሚኖሎጂ ወይም ቋንቋ ትምክህተኝነት፣ ጠባብነት ተብሎ የሚፈረጁ ነገሮች ናቸው። እነዚህ ነገሮች ዞሮ ዞሮ አንድ የፖለቲካና የኢኮኖሚ ማህበረሰብ ለመፍጠር ዲሞክራሲያዊ ብሔርተኝነት ያስፈልጋል። በኢኮኖሚም ሆነ በፖለቲካ ዓላማ ልንተሳሰር ይገባል የሚለውን የሚያፋልሱና የሚያፈርሱ ሆነው እየተከሰቱ ነው ማለት ነው። ስለዚህ ከሌላ የርዕዮተ ዓለም ከአብዮታዊ ዲሞክራሲ ውጪ ከሆነው ፍልስፍና ተነስቼ ከመሞገት ይልቅ ኢህአዴግ ራሱ ባስቀመጠው እንኳን መስፈርትና ክራይቴሪያ ወይንም ደግሞ መመዘኛ ስንመለከተው አንዳቸውንም ያላቸውን ዓላማና ግቦች ያላሳካበት ይልቁንም ለስልጣን ጥም በሚያደርገው ተራ ጊዜያዊ ስሌት ምክንያት ረጅም የህዝብ ዘለቄታ አንድነት ላይ አንድምታ ያላቸው ነገሮች ቋንቋ በተዘያዘሩ ፌደራላዊት የችግሩ ምንጭ ነው ድምዳሜ ላይ የሚደርሰው። እንግዲህ እዚህ ላይ ምንድነው ያነሳሁት እዚህና የግጭትን የተባባሰበት ሁኔታ ላይ እንዴት ደረስን የሚለውን ስንመለከተው በኢህአዴግ አስተሳሰብ ውስጥ ሆኜ ስረዳው ኢህአዴግን በግልጽ አንጥሮ ያወጣው ምንድነው የጠባብነትና የትምክህት ኃይሎች ወይንም አመለካከቶች እነዚህ ነገሮች እያመጡ ነው እያስከተሉ ነው የሚል ትንታኔ ነው ያለው። እነዚህ ነገሮች ግን ለምን መጡ? ከ25 አመታት ስልጣን ላይ መቆየት በኋላ ለአንድ የኢኮኖሚና የፖለቲካ ማህበረሰብ እንሰራለን ተብሎ ከታወጀ በኋላ አሁንም እነዚህ ለምን ችግር ሆኑ? እነዚህም ስንመለከት ምንድነው ሆን ተብሎ ልዩነት ተኮር ፌደራሊዝምን በማቀንቀን በህዝቦች መካከል ልዩነትንና አድሎን በማድረግ የተወሰነ ብሔር የበላይነት ልዕልናን የሚያቀነቅን ጠባብ ዘረኛ ቡድን በስልጣኑን ተቆጣጥሮ በልዩነት አያያዝ ስለያዛት ቺን ሀገር የአንደኛ ደረጃ ዜጋና የተዋረድ ሁለተኛና ሶስተኛ ደረጃ ዜጋ ስላለ ይህን መዋቅራዊ የሆነ ስር የሰደደ ከጅምሮ የተበላሸ በተጣሙ ያደገን አብዮታዊ ዲሞክራሲ አካሄድ ያመጣው ነው። ስለዚህ የዘራውን ነው እያጨደ ያለው። ስለዚህ ከተራ የልማትና የጤና ጣቢያ ወይ የመንገድ ጥያቄነት ባለፈ በሲስተማቲክ በሆነ መንገድ ስልታዊ በሆነ መንገድ የአንድን ዘር ልዕልና በሚያረጋግጥ መንገድ እየተከተሉት ያሉትን ፖሊሲ ሊቀይሩ ይገባል። ስለዚህ ዋናው መንስኤም የልዩነት ተኮር ፌደራሊዝም ነው። እሱ ደግሞ ያው ሁለት ተጻራሪ ግቦችን ነው ኢህአዴግ ሁሌም አብሮ ይዞ ለመሄድ የሚሞክረው። ግልጽና ርዛውን አባይ የነበሩበት የፖለቲካ ፓርቲ ያራምድ የነበረው መስመር አቋዋለሁ። አሁን እያንጸባረቁ ያሉት ጉዳይ የትኛው ነው? አባል የነበርኩበት ተርሻላ አንድነት አባል ነበረው አውቃለሁ። ትክክል። ይሄንን ያ ፓርቲ ያራምድ የነበረው አጠቃላይ ፌደራል ሲስተሙ መቃወም ነው። አይደለም፣ በቋንቋ ደረጃል ነው አይደለም። አሁን እኮ ይኸውልህ አሁን የሚከሰቱ በጎንደር በኦሮሚያ ተፋኖ ያለ ጉዳይ አለ። ህዝቡን አደራጅቶ መጥቶ ከመታገል ይልቅ የመጣውን ጉዳይ ከራስ አመለካከት ጋር ቃኝቶ ለጥፋት ማዋድ አለ። የለም አሁን እኮ ፓርቲውም የለም ፎርዛት ማተር ያው ህዝቡ እኔ እንግዲህ ግለሰብ ነኝ ፓርቲያዊ አወቃቀር የለኝም። ስለዚህ ምንድነው ባጭሩ ወደዛ አሁን የኔ አስተያየትና ሐሳብ
ከጀርባው ምን አለ ወደሚለው ከመሄድ በጥሬው ተመልክቶ ያ አስተናተንና አስተሳሰብ ስተት አለው ወይስ ሜሪት አለው የሚለው ማየት አይሻልም? የተፈለኩት እኔ ባለቤት አለው አስተሳሰብ ለማለት ፈልጌ ነው እንጂ እኔ ነኝ ባለቤት የዚህ አስተሳሰብ ባለቤት እኔ ነኝ። ከዚህ በመነሳት አሁን ቀጥታ ልናገርበት ከሆነ ቀደም ሲባል እንደነበረው የዚህ ሁሉ ችግር ምንጭ ቋንቋን መሰረት ያደረገው ብድሮ ምስሉት እንደነበረው አይደል? አሁን በኦሮሚያ እየተከሰተ ያለው ጉዳይ አለ፣ በጎንደር እየተከሰተ ያለ ጉዳይ አለ፣ በጋምቤላ ጭምር እየተከሰተ ያለ ጉዳይ አለ። እነዚህ ነገሮች ሁሉ ምን አመጣቸው? ተራ የልማት ጥያቄዎችና የመንገድ ጥያቄ ነው ወይንስ በእኩልነት ያለ መያዝ ጉዳይ ነው? ፌዴራሊዝሙስ ምን ነበር ሲያቀነቅን የነበረው? በስልጣን ለመሰንበት ሲባል ልዩነትን እንጂ አብሮነትን፣ አንድነትን የአንድ የፖለቲካ ማህበረሰብ መገንባት ላይ ምን ያህል ሰርቶ ነበር? አሁን እኔ ከራሳችሁ አይዲዮሎጂ አንጻር ነው የምወግታችሁ። ትምክህተኝነት፣ ጠባብነት ከሩብ ክፍለ ዘመን በኋላም የዚች ሀገር ችግር ከሆነ ኢህአዴግ እነዚህን ችግሮች አልፈታቸውም ማለት ነው። ዲሞክራሲያዊ ብሔርተኝነቱ ከሽፏል ማለት ነው። ይሄን ለማለት እሺ አመሰግናለሁ። ዳላ እመለሳለሁ። እቺን አንድ ነገር መልሳትና ገረም ሲል አቶ ፓውል ያነሱት ላይ ተከሱትን አሁን አቶ የሚደገሙት በድረገጽ ተሰራጨውን መረጃና ስለ ባለማሩ የተነሳ ጉዳይ ላይ አቶ አናንያ አሳይቷ ሰጥቶ ስለ ያለው ተቋም እንግዲህ እኔ በግሌ አልተከታተልኩትም ሁለቱንም የተባለውን ነገር። ያው ግን ምንድነው በሀሳብ ደረጃ እንደነገረኝ ነው። ያው ዞሮ ዞሮ ግን ምንድነው የውጭ ኃይሎች የሀገራቸው ብሔራዊ ጥቅም አለ፣ ግብጽም ሆነች ሌላው። ይሄ በፖለቲካ የሚጠበቅ ነገር ነው፣ ተአምርም አይደለም። ኢትዮጵያም የራሷ ብሔራዊ ጥቅም አላት። ስለዚህ ያንን አገናዝቦ የመሄድ ጉዳይ ያለው የመንግስት ኃይል አቅሙና ብቃቱ የሚወስነው ጉዳይ ይሆናል። ከዛ በተረፈ ግን እኔ እንደምመለከተው እንግዲህ ዛሬ ነው ልሟገት የመጣሁት። ዛሬ ልሟገት የመጣሁት አሰርሰኝ ገባኝ። ኢትዮጵያዊነት ነው የሚነሳው ማለት ዜግነት ነው። ዜጋ የሚነሳው ገባኝ። ሁላችንም ዜጋ ነን። ብሔራዊ ጥቅም መከበሩ አይገርምም ሊባል ይችላል። እንደ ኢትዮጵያዊነት ነው የምናየው። ትክክል። አሁን እንደ ኢትዮጵያ እንግዲህ የምናይበት መንገድ እንደ ፍልስፍናችን ይለያያል። የራሴን ፍልስፍና ወደ ጎን ልተውና ኢህአዴግ ከቆመበት ፍልስፍና ከአብዮታዊ ዲሞክራሲ አንጻር ግድ የለም የኛ ፍልስፍናማ ከተደፈቀ ቆየኩ። አሁን ግን ከኢህአዴግ መሰረታዊ መመዘኛ አንጻር በውጭ ጉዳይ ፖሊሲው ላይ በግልጽ ተንትኖ ያስቀመጠው ምንድነው? የውስጥ ተጋላጭነታችንን ካልቀነስን የውጭ ኃይሎች ሁሌም ያጠቁናል የሚል ነገር በግልጽ ሰፍሯል። ይሄን እንግዲህ የደህንነትና የውጭ ጉዳይ ፖሊሲና ስትራቴጂ የሚል የመንግስት ሰነድ ነው የምጠቅሰው። እዛ ላይ በግልጽ የተቀመጠው ምንድነው? የውስጥ ተጋላጭነታችንን መቀነስና ማጥፋት አለብን። ከዛ ውስጥ አንዱ የተጠቀሰው ድህነት። ያንን ማጥፋት ከተቻለ ያንን መቀነስ እንኳን ከተቻለ በአመርቂ ሁኔታ የውጭው ጥቃትና የውጭው ኃይሎች ሜድል ማድረግ ወይም ኢንተርፌር ማድረግ ወይም ጣልቃ መግባት ሰከንደሪ ነው። ስለዚህ በፕራዮሪቲ ደረጃም ኢህአዴግ የሚመለከተው በሁለተኝነት ደረጃ ነው የውጭ ጣልቃ ገብነት። ስለዚህ መጀመሪያ የውስጥ ተጋላጭነታችን ተቀንሷል ወይ? 25 ዓመት ሙሉ ትምክህተኝነትና ጠባብነት ችግር ሆኖ መቀጠሉ ይሄ ራሱ የኢህአዴግን ድክመት ያሳያል። የኢህአዴግን ድክመት ሲባል ደግሞ የአፈጻጸም ችግር ነው፣ የአመራር ብቃት ችግር ብቻ ሳይሆን የመሰረታዊ ፍልስፍና ወይም ፖሊሲው ውድቀት ነው። ለዛ ያደረሰን ይሄ ነው የሚል ግንዛቤ ነው ያለው። በጣም ጥሩ። ለሱ ተጨማሪ መስጠት በጣም ስለዚህ መለስኩልህ። አሁን የውጭ ጣልቃ ገብነት አንድ ፓርቲኩላር ጉዳይ አንስቻለሁ። አቶ ሚሊዮንም አቶ ፋውንን ማቋም ያዙበት ጉዳይ አሳውን ለማጥመድ ወይ ለማጥፋት ባህሩን ማድረግ ነው። ምን ማለት ነው? እስቲ በግልጽ ይቀመጥልኝ፣ አልገባኝም። አሳው ማን ነው? ባህሩ ማን ነው? እንግዲህ እዚህ ጋር ግልጽ የውይይት መድረክ ነው። ስለዚህ ሊባል የተፈለገው ነገር እስቲ በግልጽ ይምጣ፣ ይቅረብና እንወያይበት። እሺ ያንስ ሰዎች ያበሩ የሚደረገውን ከህዝቡ መነጠል አለበት እና በዛ አስተሳሰብ ውስጥ ብንሄድ ጥሩ ነው እና የፖለቲካ ኃይሎችን ውክልና ከሰጣችሁ ህዝብ ጋር ለይተን ብናያቸው ስምምነታቸው የሚኖረው ማስፈጸም እስከሚችሉ ብቻ ነው የሚለው ነው። ስቴፋን አርገው ሀገራዊ ምርት ነዘና አቶ አናንያ ቀደም አቆርጣለሁ በዛ አስተያየት ቀደም ላይ ፈልግበታል ብሎ ነበርና እንግዲህ ይሄ ምንም እኮ የማያሻማ ነገር አይደለም። ህዝብ እንደ ህዝብ ችግር ሆኖ አያውቅም፣ ችግር ሊሆንም አይችልም። ይሄ ግልጽ ነው፣ ግልጽና የማያሻማ። ለአንድ ህዝብ የበላይነትና ልዕልና የሚተጋ በብሔር የተደራጀ ፓርቲ ባለበት
ከሌሎች ኢትዮጵያውያን ይልቅ ባድሎና በልዩነት አያያዝ የኔ የሚላቸውን ኢምፓወር የሚያደርግበት ስርዓት ባለበት ግን ሰላማዊ የህዝብ ለህዝብ ግንኙነት ይኖራል ብሎ መጠበቅ ቂልነት። ስለዚህ እኔ እዚህ ላይ ማረጋገጥ የምፈልገው በዚህች ሀገር ላይ እኮ በይፋ በአማራው ህዝብ ላይ ብዙ ነገር ሲደረግ ኖሯል። ያንን የተከላከለው ማን ነው? የበፊቱ ጠቅላይ ሚኒስትር በግልጽ ሲጠየቁ ሞፈር ዘመት ደን መንጣሪዎች ናቸው ብለው ነው ያስተባበሉት። እነሱስ ተከላካይና ዘብ የሚቆምላቸው? ስለዚህ ማንም እንደ ህዝብ ሲጠቃ በህዝብነቱ ሊቆም ይገባዋል። ትክክልም ነው ያደረገው። ከዛ በተረፈ ግን የህዝብ ለህዝብ ግንኙነቱ ለምን አልሰመረም? ለምን እንዲህ አይነት ነገር ከ25 ዓመታት በኋላ መጣ የሚለው ጥያቄ ሲነሳ የዲሞክራሲያዊ ብሔርተኝነት ኢህአዲግ የሚያቀነቅነው ራስን ወደህ ሌላውን ሳትጠላ ራስን አክብረህ ብዛነትን ጠብቀህ ከሌላውም ጋር በዲሞክራሲያዊ ግንኙነት መገናኘት ትችላለህ የሚለው መርህ ከሽፏል። በቃ አልሰራም። ቢሰራ ኖሮ ትምክህት ዛሬም ችግር ይሆን አልነበረም። ቢሰራ ኖሮ ጠባብነት ዛሬም ችግር ሆኖ ሊያወያየን ባልተገባ ነበር ከሩብ ክፍለ ዘመን በላይ ማለት። ስለዚህ ዛሬም ገሌዘሩ ዛሬም እንደዚህ ተብሎ ጥቃት መድረሱ በዚህ ዙሪያ ራሱ መወያየቱ የኢህአዴግ የአብዮታዊ ዲሞክራሲያዊ ፍልስፍና ክሽፈት ነው ለኔ። ስር አልሰደደም አልሰረጸም ማለት ነው። ይሄን ደግሞ በምንም ማመካኘት አይቻልም። ጥገኞች ናቸው፣ ኪራይ ሰብሳቢዎች ናቸው፣ እንደዚህ ሆንኩኝ እንደዛ የናቴ ቀሚስ አደናቀፈኝ አይሰራም። በቃ በትክክል ክሊርሊ ያልሰራበትን ምክንያት በንጹህ ሕሊና አስተውሎ አይቶ ተገንዝቦ ምንድነው ከዚህ በኋላ የሚያኗኑረን ነገር እንደ ሀገር። ምክንያቱም አንድ የፖለቲካና የኢኮኖሚ ማህበረሰብ መገንባት የሚቻለው አንድ መንግስት ሁሉንም ዜጎች በአንድ አይነት ሁኔታ ማስተዳደር ሲችል በእኩል አይን መመልከት ሲችል ነው እንጂ የልጅና የእንጀራ ልጅ ሆኖ የበለጠ ታማኝና ቁልፍ የፖለቲካ የደህንነት የመከላከያ መዋቅር ስልጣናት ላይ የሚቀመጡና ሌሎቹ ደግሞ እንዲሁ እንደ ጸበል የሚረጭበት ከሆነ የሚያስኬድ አይደለም። በእኩል የሚያይ ስርዓት ሊኖር ይገባል። ኢትኒካሊ ብላይንድ ሆነው በብሔራቸው የፈለጉትን ይሁኑ ሰዎች በችሎታቸው ግን ኢምፓወርድ መሆን መቻል አለባቸው። ምክንያቱም መጨረሻ ላይ መመዘኛውና መፈተኛው መሆን ያለበት ለህዝባዊ አስተዳደር ምን ያህል አጥጋቢ አመርቂ ውጤት አመጣ የሚለው ነው አንድ መሪ ሊገመገምበት የሚገባው እንጂ የብሔር ተዋጽኦ የብሔር ጀርባው ምንድነው ለኛ አይሰራልን። ፌደራል ስርዓቱ በሚገባ ተገበረም ነው ወይስ ፌደራል ስርዓቱ አይደል? ባጭሩ ላስቀምጥላችሁ። እኔ ያልኩ ያለሁት ከብዛነት ጋርም ችግር የለብኝም። ጥያቄ መጀመሪያ ግልጽ ነው። ጥያቄ ግልጽ ነው። በቋንቋን ወይ ደግሞ ብሔርን መሰረት ያደረገ ፌደራላዊ ስርዓት አያስፈልግም ነው ወይም ይህ በሚገባ ተተገበረም ነው? እንግዲህ ላስቀምጠው እንደጠየቀኝ በዚህች ሀገር ላይ ብዛነት ነባራዊ ሀቅ ሆኖ የኖረ ነው ያለ ነው። ያንን ማስተናገድ የሚችል የፖለቲካ ስርዓት መገንባት ወቅታዊ ጥያቄ ነበረ። የተማሪዎች ንቅናቄ ጊዜ ላይ የተነሳ ጉዳይ ነው። አፍተር ኦል የኢህአዴግም እንደው ቶታል ሞኖፖሊ ተሰጥቶት ክሬዲት የሚወስድበት ጉዳይ አይደለም። የግራ ዘመን ንቅናቄ በተፈጠረበት ሁሉ የብሔር ጭቆና እነዋልልኝ ናቸው ያነሱት። ስለዚህ ያንን ማስከበሩ ትክክል ነው። ነገር ግን ስልጣን ላይ ለመሰንበት ሲባል ዲቫይድ ኤንድ ኮንኮር ከፋፍለ ግዛ በሚል ስሌት የሚሄድበት መንገድ ከዲሞክራሲያዊ ብሔርተኝነትን ማስፈን ጋር የሚላተም ተጻራሪ ግብ ነው። ያን ተጻራሪ ግብ በውስጡ ተሸክሞ ብዙ ርቀት ሊሄድ አልቻለም። ስለዚህ ልዩነት ተኮር የሆነውን ፌዴራሊዝም አንድነትንም ግንዛቤ ውስጥ ወደ ከተተ ሚዛኑ የሆነ ፌዴራሊዝም መቀየር አለበት ነው እያልኩ ያለሁት እንጂ ወደ አህዳዊ ስርዓት እንመለስም አይደለም። ፌዴራሊዝሙ ይፈርሳል። ግን ፌዴራሊዝሙ እንከን ብቻ ሳይሆን መሰረታዊ የሆነ ቅራኔን በውስጡ ያቀፈና ያዘለ ነው። ለስልጣን መሰንበቻነት የሚሄዱበት አግባብና ፌዴራሊዝምን ማስረጽ በጣም የሚጻረሩ ግቦች ናቸው። ኢህአዴግ ብቻ አይደለም ፌለሩ የአገር ፌለር የአንድ ፓርቲ ጉዳይ አይደለም። ዴሞክራቲክ ስፔስ ሁላችንም የጋራ ሴታችን ነው ብለን የምንገነባው እንጂ ግማሾቻችን ለማጥፋት ሌሎቻችን ለመገንባት እየሰራን ከሆነ ፍጥነቱ ነው ራሱ ኢህአዴግ ዴሞክራሲያዊ ብርድን ለመገንባት ያደረገው ፍጥነት አሁን ኢህአዴግ አውራ ፓርቲ እስከሆነ ድረስ ሙሉ ነገሮችን ተቆጣጥሮ እስከያዘ ድረስ ሌሎች ላይ ጣት ለመጠቆም መሞከር ራሱ ትልቅ ፌለሪቲ ነው የራሱ። ምክንያቱም አውራ ፓርቲ ሆኖ 100% ተመረጥኩ በህዝብ ብሎ 100% ራሱን እያታለለ ከዛ ደግሞ የችግርና ማጣፊያ ሲያጥረው ብቻዬን አይደለም እናንተም ስላላገዛችሁኝ ወድቅ ያለው ይሄ በጣም የከሸፈ አስተሳሰብ። አንዳንድ ጥያቄዎች ዳንሳና መልክነት ይዘው
ከያባዎች ጋር ጃጎች ማለት አሁን አና ያለ ለቅርብ ስለሆነ አብረን ያያናቸው ያለው ተወቀት ይመጣልና ከዲሞክራሲያዊ ብሔርተኝነት አንፃር ዲሞክራሲያዊ ብሔርተኝነት በመሰረታዊነት እኩልነትና ዲሞክራሲና አብሮ ያጽንሰ ሀሳብ ነው እና አብሮ ማድረግ አብሮ መስራት አብሮ መልማት ነው። ማንንም የበታች ማንንም የበላይ ያልሆነበት ግን ሁሉም ራሱን አክብሮና ቀደም ሲል አጥብቆ እንደተጠቀሱት ራሱን ሆኖ በእኩልነትና በመልካም ግንኙነት አንዱ የአንዱ ተጠቃሚ የሆነበት ስርዓት መፍጠር ነው። ይሄ ቅዱስ ሀሳብ ነው። በሀሳብ ደረጃ ማንም የሚቆነን ያለ አይመስለኝም። በሀሳብ ደረጃ ይህንን ከመፍጠር አኳያ የተሰሩ ስራዎች ናቸው የሚበልጡት ወይስ አጥፊዎቹ የጥፋት ቀደም ሲል አቶ በተጠቀሱት ሌብል ይህንን ሆን ብሎ የማያደርግ ስራ ነው ያለው የሚለው ላይ የቀረቡ ሀሳቦች አሉ። አንዱ በመሰረታዊነት አንድ የፖለቲካ ማህበረሰብ መፍጠር በሚያስችል ደረጃ ትልቅ የመሰረተ ልማት ግንባታው የተካሄደው ሀገሪቱ ካላት ሀብት ትልቁን ጫፍና ጫፍ ያሉ ህዝቦች የሚገናኙበት የሚገባዩበት የመሰረተ ልማት ስርዓት ግንባታ የመንገድ መሰረተ ልማት ግንባታ መገንባት ነው። የቴሌኮም መሰረተ ልማት መገንባት ነው። ሁሉም የሀገር ተማሪዎች የሚማሩባቸው ዩኒቨርሲቲዎች መገንባት ነው። እነኚህ ባሉበት ሁኔታ ላይ የሚሰራ መንግስት እንዴት ሆኖ የጸረ አንድነት ልዩነትን ብቻ የሚያራግብ መንግስት ነው ሊባል ይችላል? የሚጠይቅ ወላቷ ነው። እሺ በመልካም ለዚህ አንድና ቀላል መልስ ነው ያለኝ። ሁሉም በብሔሩና በቋንቋው እንዲጠቀም ተደርጓል። ወይራዝ ግን አንድ ላይ የሚገናኝበት ቋንቋን ማሳደግና እንደ ድልድይ አንድ የሚያደርገንን እሴቶች ማጎልበት ላይ ምን ያህል ተኪዷል? በቁሳዊ ልማት መተሳሰር ብቻ እኮ ብቻውን በቂ አይደለም። መሰረታዊ እሱ እኮ አውቶማቲክ ነው። በአካል ብቻ ላገናኝና በመንፈስ ላለያይ ማለት እኮ ነው ችግር ያመጣው። ምክንያቱም አንድ አይነት ፖሊቲ ማለት እኮ ነው አይደል? በፖለቲካ ማህበረሰብ ማለት በአንድ ምንደርስበት አላማና አይዲያልስ አንድ አይነት ሆነው የምንስማማበት ወይም የጋራ መግባባት ኖሮን የምንደርስበት ነገር ሲሆን እንግዲህ አሁን እየተባለ እንደምንሰማው ከሆነ በብሔረሰብ ቅራኔና ማንነት የማቆየት ሳይሆን ወደ መደብ ተሸጋሽጎ በመደቡ እንዲታገል እንዲያስብ የሚደረግበት ስርዓት እንደሚተልም ነው ኢህአዴግ። ግን ያንን እስካሁን አላየ ነው። ይልቁንም የተፈጠሩት ብሔርተኛ የሆኑ በጎጣቸው የሚያስቡ የራሳቸውን የጎጥ ኔትወርክ የዘረጉ ባለስልጣናትን ነው። ስለዚህ ባጭሩ ለማለት የምፈልገው በብሔር ማንነታችን እንድናስብ የተደረገበትን ያህል ርቀት እኔ አሁን ለምሳሌ ቅልቅል ነው ብሔር የኦሮሞና አማራ ነኝ። እኔን እንደ ኦሮሞና አማራ የሚቀበል ኢህአዴግ የለም። መታወቂያ ላይ አይጻፍም። ስለ ወልቃይቴ ምንድነው ማንነቱ? ዛሬ ማንነት ጥያቄ ያነሳው ይሄንን ማንነት እውቅና የሚሰጥና የሚያስተናግድ ስርዓት ስለሌለን የድብልቆችን የሚያስተናግድ ስርዓት የለም። የወልቃይት ቲፒካል ኤግዛምፕል ነው። የአማራም የትግራይም ቋንቋ ይናገራሉ። ማንነቱም ስነ ልቦናውም ከዛ የተቀየጠ ነው። ብዙ አይነት መሰል አካባቢዎች አሉ። ምናልባት አቶ ዛዲግ በይበልጥ ያውቁታል። ወሎ አላማጣም አካባቢ ያለው ኮምፖዚሽን እንደዛው ነው። በብሔር ብቻ ሳይሆን በሃይማኖትም ጭምር። ስለዚህ ለዛ ማስተናገድ የሚችል ጊዜውን የሚመጥን ለጊዜው ፈታኝ ሁኔታ እና ሶፊስቲኬሽን የሚመጥን አስተዳደራዊ መልስ እየሰጠ ነው ኢህአዴግ ወይስ ተቸንክሮ ቀርቷል? ሰዎችን ወይ ትግሬ ወይ አማራ ወይ ኦሮሞ አድርጎ ብቻ ከማየት አልፎ ድብልቅ ማንነትን የሚያስተናግድበት ስርዓት ዘርግቷል ወይ? ከዚህ አንጻር ለዲሞክራሲያዊ ብሔርተኝነት መስራት ማለት እንደው እዚህ ጋር አንድ ዩኒቨርሲቲ እዛ ጋር አንድ ዩኒቨርሲቲ ወይ ዩኒቨርሲቲ ወይ ኮንዶሚኒየም ማከፋፈል ብቻ አይመስለኝም። በሀሳብ ተገናኝተናል ወይ? የባቢሎን ግንብ ነው እየተገነባ ያለው። አትሊስት በዚች ሀገር ላይ አንደኛው ነገር ምንድነው? ለምሳሌ በተለያዩ ዓለማትም የተደረገው የቋንቋን ጉዳይ ስናነሳ አማርኛ የሥራ ቋንቋ ነው። መልካም ነው። ታሪካዊ ሚናውንም የተንተራሰ ነው። ነገር ግን ከፍተኛ ቁጥር ያለው የኦሮምኛ ተናጋሪ ህብረተሰብም አለ። ያንንም በፌደራል ቋንቋ አድርጎ በዛ መሰረት ህብረተሰቡ እንዲተዋወቅ እንዲገናኝ የማድረግ ስራዎች መሰራት አለባቸው። በአማራነቱ ምክንያት ከጉራ ፈርዳ መፈናቀል የለበትም። አንድ ገበሬ ሰርቶ ጥሪት አፍርቶ ሊኖር በመከረ ዛሬ ለጎንደር አካባቢ የተወሰኑ ትግሬዎች ለዛው በሰላማዊ ሁኔታ ስለተሸኙ የመንግስታዊ የበላይነትን የያዘው የትግራይ ልዕልናን የሚያቀነቅነው ቡድን ስላለላቸው ማለት አይደለም። 25 አመት ሙሉ ሲቀጠቀጥ አማራው የት ነበር? ይሄ ስርዓት ዛሬ ተነስቶ የኔ የሚላቸውን ነገሮች ስለተጠቁ ወይም የተጠቁ ስለመሰለው ወይም ስላስመሰለ ብቻ ማለት ያስገምታል። እንደ አንድ መንግስት ሁሉም በእኩል አይን እንደማያይም ማረጋገጫው። ስለዚህ እነዚህ ነገሮች ሊከሰቱም አይገባቸውም ነበር ሲጀመር። በዛ ላይ ግን የሚቆምር ስርዓት ስላለ ነው።
ስለዚህ አሁን ስለ ሀገር ግንባታ ስለ ዲሞክራሲ ግንባታ የባለ ድርሻዎች ሚና ምን መሆን አለበትና ከዚህ አይነት ቀውስ እንዴት ነው ማባራ ቀውስ? ምክንያቱም በየጊዜው የኦሮሚያው ጉዳይ አበቃ ሲባል ሌላ ይመጣልና አዎ ያሳሰብ ግንባታ ላይ ቀርቷል። እነኚህ የቀሩትና መስራት ያለባቸው ጉዳዮችን እስቲ አንድ ለሶስት አራት ለጠቀሷቸው። እኔ የምለው እንግዲህ ምንድነው አሁን ኢህአዲግ የሚሻለው ነገር የሚመስለኝ ሳይሆን በኢህአዲግ ርዕዮተ ዓለም አንጻር ሆኜ ታማኝ ተቃዋሚ ሆኖ በዚች ሀገር ላይ ከእጣ ፈንታ ውጪ እንዳይሆን መትጋት ያለበት ይመስለኛል። ምክንያቱም የእሱ አይዲያዎች ኤግዞስትድ ሆነዋል፣ በቃ ተሞክረዋል። 25 ዓመታት ሙሉ ተፈትሸዋል። ከተራ ዝማሬና ወሬ ዘለለ ለህብረተሰቡ ጠብ የሚሉ ነገሮች እንዳልሆኑ ይልቁንም ራሱ ባስቀመጠው የናዳ አናሎጂ ምክንያት ተመስርተን ስንመለከተው የራሱ ችግሮች ኢቭን በኢህአዴግ ውስጥ ያሉ የመካከለኛና የበታች ካድሬዎች ተጠቃሚ ባለመሆናቸው ምክንያት ይልቁንም ግን በቁጥር ብዙ ተግበስብሰው በመምጣታቸው ምክንያት እነሱን እንኳን ሊያዳርስ ያልቻለ ልማት ነው ሌታሉን ከኢህአዴግ መዋቅር ውጭ የሆነው። ስለዚህ ናዳው እየበዛበት ነው። የጠባብነት ናዳ፣ የትምክተኝነት ናዳ፣ የስራ አጥነት ናዳ። ስለዚህ እነዚህን ዲሊቨር ሊያደርግ ከሚችለው ፍጥነት በላይ ችግሮቹ እየዋጡት ነው። በፊት ጠቅላይ ሚኒስትር መለስ ዜናዊ በነበሩበት ጊዜ አንድ እጃችን ታስሯል ብለዋል ስለ ሙስና። አሁን ሁለት እጁ ነው ፍጥኝ የታሰረው። ከዚህ ወጥተን ኔትወርካችንን እንከላከላለን ብለው በይፋ የተናገሩት እንግዲህ የአሁኑ ጠቅላይ ሚኒስትር ናቸው። የአመራር ችግር ነው ብለው ያወሩት አራቱ ቱባ የሚባሉ ባለስልጣናት ናቸው። አመራሮቹም ደግሞ እነሱ ናቸው። አዘሴም ታይም እነሱ ላይ ግን እርምጃ ሲወሰድ አናይም። ስለዚህ ኢህአዲግ ትክክለኛ ጊዜውን የሚመጥን ሚናውን ለይቶ ህዝባዊ ውይይቶችን ከፍቶ ሰው የታፈነው ሰው ህብረተሰብ፣ ምሁራንም ግለሰቦችም የልባቸውን አውጥተው የሚናገሩበት ሀሳቦች የሚንሸራሸሩበትን መድረክ ፈጥሮ በዜሮስ ድምር ፖለቲካ ራሱንም አገሪቷንም ቀውስ ውስጥ ከመጣሉ በፊት መድረክ ሊከፍት ይገባዋል። ያ ራሱንም ለማዳን ይጠቅማል። ስለዚህ ወደዛ ፑሽ ቢደረግ ነው የሚሻለው እንጂ በከሰረውና በከሸፈው የኢህአዴግ ፖሊሲ አብዮታዊ ዲሞክራሲን በለው የተለያየ ተቀባባ ስም ሰጠነው ጥልቅ መታደስም እንደለው ቦናፓርቲዝም በቃ የትም እንደማይሄድ ታይቷል። ስለዚህ ያኛው ይመስለኛል ዘዌይ አውት። ያው ጥያቄ አድርጌ ያቀረብኩት ሻተናኒያ እሺ፣ ያው ወደ ድምዳሜ ነው የሚሄደው ነው በቀጥታ ምክንያቱም መንስኤውን ያነሳውት ጉዳይ አለ። ልዩነት ተኮር የሆነው ፌዴራሊዝምና በህዝቦች መካከል እኩልነት ያለ መንገሱ የችግሮች መሰረታዊ ምንጭ ነው። የሚነሳው ከአብዮታዊ ዲሞክራሲ መሰረታዊ ፍልስፍና ነው ብያለሁ። ስለዚህ አሁን በተያዘው የተቀባቡና የተጠጋገኑ ለውጦች ምንም መሰረታዊ ፈቅ የሚል ነገር የምናመጣ አይመስለኝም። ምክንያቱም የኢትዮጵያ ህዝብ ላለፉት ሩብ ምዕተ ዓመታት ያህል አንድ አይነት ወሬ በመስማት ደንቁሯል ማለት ይቻላል። ስለዚህ እነዛን በመድገም አዲስ ለውጥ የሚመጣ አይመስለኝም። በጥልቅ መታደስ የሚባለውም ጉዳይ ከዚህ በኋላ ከ5 ዓመታት በኋላ አመራሩ ላይ ነው ችግሩ እየተባለ በይፋ በሚነገርበትና አመራሩ ግን እግር ተወርች ተጠፍሮ ደግሞ ምንም ሊያረግ ባልቻለበት ሁኔታ በጥልቅ መበስበስ ካልሆነ በስተቀር መታደስ ይመጣል ብዬ አላስብም። ስለዚህ ከፋኑኤል ጋር የምጋራው ነገር ምንድነው ከፍታ አድርጎ ያሉትን ችግሮች መነጋገርና ሁሉም ባለ ድርሻ ነው በዚች ሀገር ላይ በጉልበት ስልጣን የያዘው ኃይል ብቻ እንደፈለገ ለውጥ የሚመስሉ ነገሮችን እየቀባባ ህዝብን ሁሌ እያታለልኩ እኖራለሁ የሚለው ስሜት ቢያበቃና ኮዝሞቲክ ቼንጅስ እንትቶ ትክክለኛ በአገሩ ላይ ድርሻ ድል ፈንታ እንዳለው አንድ ኃይል ራሱን ወስዶ ኃላፊነት ለተሞላበት የሽግግር ዘመን እንድንበቃ ነጻ የሆኑ የህዝብ ውይይቶችን መድረኮችን መክፈትና በእነዚህ በአሮጌ አስተሳሰቦች አዲስ ለውጥ ሊመጣ እንደማይችል ይልቁንም ልክ በአሮጌ አቁማዳ ወይም ደግሞ በአዲስ ወይን ጠጅ እንደመክተት ስለሚሆን ያ የማይሰራና ኤግዞስትድ ሆኖ ያለቀለት መስመር ነው። ስለዚህ አውራ ፓርቲ የመሆን የጠቅላይነት የበላይነት መንፈሱን ሄጂሞኒ እና ቶታሊታሪያኒዝሙን ትቶ ሁሉን ችግር እኔ ብቻ እፈታለሁ የሚል ግብዝና ጠርናፊ አካሄዱን ትቶ ሌሎችንም በማሳተፍ በአገራቸው ላይ ትልቅ ሚና ሊኖራቸው የሚችሉ ከውጭም ከውስጥም ያሉ ኃይሎችን ይዞ በአዲስ አስተሳሰብ ይህን የታፈነውን ነገር በነጻ ውይይት በሚዲያ እንዲሁም ደግሞ የሀሳቦች ተንሸራሽረው አሸናፊነት ሲያገኙ ስልጣን ይዘው የሚሞከሩበትን የምርጫ ስርዓት አደላድሎ
ራሱን በክብር ገለል ቢያደርግ ይሻላል የሚል ነው የኔ አቋም። አመሰግናለሁ። መልካም እንግዲህ ዴሞክራሲያዊ ብሔርተኝነትን ለመገንባት መጀመሪያ እንደተባለው ስፔስ ያስፈልጋል። ዴሞክራቲክ ስፔስ